ሰማያትን ሸፍኗል ምስጋና ምድር ሁሉ ሞልቷል ውበት እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን ነው አቤት አቤት እንደ ኢየሱስ ያለ ማን ነው አቤት አቤት እንደ እግዚአብሔር ያለ ማን ክብር ሰማያትን ሸፍኗል ምስጋና ምድር ሁሉ ሞልቷል ውበት እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን ነው አቤት አቤት እንደ ኢየሱስ ያለ ማን ነው አቤት አቤት እንደ እግዚአብሔር ያለ ማን አቤት 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 እንደ ኢየሱስ ያለ ማን እናመሰግናለን እናመሰግናለን እናመሰግንሃለን 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 በሰማያት ሸፍኗል ምስጋና ምድር ሁሉ ሞልቷል ውበት እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን አቤት አቤት እንደ ኢየሱስ ያለ ማን ነው አቤት አቤት እንደ እግዚአብሔር ያለ ማን ነው አቤት አቤት እንደ ኢየሱስ ያለ ማን ነው አድርገህልናልና ለዘላለም አመሰግንሃለሁ አድርገህልናልና ለዘላለም አመሰግንሃለሁ አድርገህልናልና ለዘላለም ክብር ሰማያትን ሸፍኗል ምስጋና ምድር ሁሉ ሞልቷል ውበት እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን ነው አቤት አቤት
ለሰዎች የተሰጠ ስም ብቸኛ አዳኝ ስም እርሱም የጌታ የኢየሱስ ክርስቶስ ስም ብቻ ነው። ምን እየጠበቃችሁ ነው? የንስሐ ጊዜ አሁን ነው። የመዳን ጊዜ አሁን ነው። መዳኛው መንገድ ደግሞ በጌታ በኢየሱስ ክርስቶስ ማመን ብቻ ነው። ጌታ ኢየሱስ ክርስቶስ አንተ አዳኜ ነህ፣ አንተ ጌታዬ ነህ ብላችሁ በልባችሁ አምናችሁ በአፋችሁ ብትመሰክሩ ያኔ መዳናችሁ የተረጋገጠ ይሆናል። የእግዚአብሔር ልጅ ትሆናላችሁ። ስማችሁ በሕይወት መዝገብ ይጻፋል። ከሲኦል ታመልጣላችሁ። ትሉ ከማይሞትበት፣ እሳቱ ከማይጠፋበት ከገሃነመ እሳት ከእሳት ባህር ታመልጣላችሁ። እንደናንተ ብርቱ የነበሩ ብዙ ነገር አለን የሚሉ ትላንት የነበሩ ዛሬ ያሌሉ ከመቃብር ስር ያሉ ብዙዎች አሉ። ሰዎች በስጋዊ በማንም ነገር እግዚአብሔር ዓይናችሁን ያብራላችሁ። የሚያስተማምን አንድም ነገር የለም። ዓለም እጅግ በጣም አርቲፊሻል ነው። ዓለም እጅግ በጣም አታላይ ነው። ዓለም እጅግ በጣም ውሸታም ነው። ስለዚህ በጊዜ በክርስቶስ እመኑ፣ አምልጡ። ሃይማኖት አያድንም፣ ድርጅት አያድንም። የሚያድነው ጌታ ኢየሱስ ክርስቶስ ብቻ ነው። ሞትን ድል አድርጎ የተነሳ ብቸኛ ከኃጢአት የሚያድን ከሰይጣን እስራት የሚያድን ከሲኦል የሚያድን ከጥንቆላ ከድግምት ከሟርት የሚያድን ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስን ማመን አያሳፍርም። ጌታ ኢየሱስ ክርስቶስን ማመን አያሳፍርም። የሚያሳፍረው ጥንቆላ ነው፣ ድግምት ነው፣ ሟርት ነው፣ አስማት ነው፣ ዘረኝነት ነው፣ ክፋት ነው፣ ጥላቻ ነው፣ ቂም ነው፣ ምቀኝነት ነው። በኃጢአት ፈር እንጂ በክርስቶስ አትፈር። ክርስቶስ የፌንጤዎች አይደለም። ክርስቶስ የሞተው ለሰው ዘር ሁሉ ነው። ካልገባችሁ ዝም በሉ፣ ወደ እግዚአብሔር ቃል ተመለሱ። በክርስቶስ ላይ አፍ መክፈት ግን እጅግ በጣም ያስቀጣል። ወንጌል የሕይወትና የሞት ጉዳይ እንጂ የሃይማኖት ጉዳይ አይደለም። ሃይማኖት አያድንም፣ ድርጅት አያድንም። የሚያድነው ጌታ ኢየሱስ ክርስቶስን ማመን ብቻ ነው። እውነትን፣ ሕይወትን፣ መንገድን እርሱ የእግዚአብሔር አንድያ ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። በክርስቶስ ብታምኑ የዘላለምን ሕይወት ትቀበላላችሁ። በክርስቶስ ባታምኑ የእግዚአብሔር ቃል እንደሚናገረው አሁኑኑ ተፈርዶባችኋል። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። በአንዱ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ያመነ የዘላለምን ሕይወት ይቀበላል። በክርስቶስ ያላመነ ግን አሁኑኑ ተፈርዶበታል። አምልጡ። የማምለጫው ጊዜ አሁን ነው። የንስሐ ጊዜ